የምታደርጉትን ሁሉ በቃል ቢሆን በስራ በጌታ በኢየሱስ ክርስቶስ ስም አድርጉት የሚለው ቶፒክ ላይ ነበረ መጠየቅ ይችላል። እሺ እዛ ላይ ምንድነው ጥያቄ? አሁን ብዙ ቦታ ላይ ለምሳሌ አንድ ሁለት ቦታ ላይ መጥቀስ ይችላል። አንድ ጋኔን ይዞት አረፋ የሚያስደፍቀው ወጣት አለና እዛ ቦታ ላይ ኢየሱስ ክርስቶስ እየገሰጸ አጋንንትን ሲያወጣ ነበረ። ሌጊዮኖች የገቡበትንም ሰው ገስጹት ወደ ሪያ እንደገባ ይናገራል። እዛ ቦታ ላይ ኢየሱስ ክርስቶስ ያንን ነገር ሲያደርግ የነበረው በማን ስም እያለ ነበረ አጋንንትን እየገሰጸ የሚያወጣው? እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይችላል እና እሱ ባለቤቱ ነው። በፈለገው መንገድ ሊያወጣ ይችላል። እኛን ግን እንዴት እንድናወጣ ታዘዝን ነው። ሰላም ላንተ ይሁን። እሺ ሰላም ሰላም። ከይቅርታ ጋር የኔ ጥያቄ ደግሞ ከዚህኛው ቶፒክ ውጪ ነበረ። የምታደርጉትን ሁሉ በቃል ቢሆን በስራ በጌታ በኢየሱስ ክርስቶስ ስም አድርጉት የሚለው ቶፒክ ላይ ነበረ መጠየቅ ይችላል። እሺ እዛ ላይ ምንድነው ጥያቄ? አሁን ብዙ ቦታ ላይ ለምሳሌ አንድ ሁለት ቦታ ላይ መጥቀስ ይችላል። ማርቆስ ወንጌል ምዕራፍ 9 ላይ አንድ ጋኔን ይዞት አረፋ የሚያስደፍቀው ወጣት አለና እዛ ቦታ ላይ ኢየሱስ ክርስቶስ እየገሰጸ አጋንንትን ሲያወጣ ነበረ። ፕላስ ደግሞ ሌጊዮኖች የገቡበትንም ሰው ገስጹት ወደ ሪያ እንደገባ ይናገራል። እና እዛ ቦታ ላይ ኢየሱስ ክርስቶስ ያንን ነገር ሲያደርግ የነበረው በማን ስም እያለ ነበረ አጋንንትን እየገሰጸ የሚያወጣው? ይሄንን ለመጠየቅ መጽሐፍ ቅዱስ እሱ አጋንንት እንዴት ያወጣ እንደነበረ የጠቀሰው ነገር አለ። ለምሳሌ ሉቃስ ምዕራፍ 11 ላይ ሉቃስ ምዕራፍ 11 ላይ ከቁጥር 19 እና 20 አንብበው እስኪ። አይ ቲንክ ከስልክህ ላይ ከሆነ የምትጠቀመው ያው ከኛ እንትን ብለሃል፣ እኛ እየሰማንህም አይደለም። ኦኬ ሶሪ፣ ስልክ ላይ ነበረ። ያ ስለዚህ ምንድን ነው የሚለው እሱ? እኔስ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይችላል እና እሱ ባለቤቱ ነው። በፈለገው መንገድ ሊያወጣ ይችላል። እኛን ግን እንዴት እንድናወጣ ታዘዝን ነው። ፈውስም ሲፈውስ አሁን እኛ ለፈውስም ቢሆን የኢየሱስን ስም እንጠራለን። እሱ ግን በስልጣን ነው ይፈውስ ነበረ፣ በስልጣኑ ቃል ይላል። ኢየሱስ ክርስቶስ ሐዋርያቶቹን በሚያዛቸው ሰዓት ላይ ይቅርታ በዚህ ስም አውጡ ብሎ ያዘዛቸው ቦታ አለ። በኢየሱስ ስም እያላችሁ አውጡ ያላቸው ቦታ ላይ አለ። በኢየሱስ ስም የሚል ነው የፈለከው? ቃሉን ነው የፈለከው? አዎ፣ ምክንያቱም ያው አንተ አስተምረው ጥያቄ አልገባም ማለት በኢየሱስ ስም ብሎ ያለበት ቦታ ነው የፈለከው? እንደዚህ ፊደሎቹ
ነው ኢየሱስ ወይ? እንደዛ አይደለም በጭራሽ። እንደዛ ሳይሆን ኢየሱስ ክርስቶስ አጋንንትን በሚያወጣበት ሰዓት ላይ እየገሰጸ ነበረ ያወጣ የነበረው እና ቆላስይስ 3:17 ላይ ደግሞ በቃልም ቢሆን በስራ የምታደርጉትን ነገር ሁሉ ጥምቀትንም ሊጨምር ይችላል፣ አጋንንትንም ማውጣት ሊጨምር ይችላል። ኢቭን ጸሎት ለምግብ እንኳን ጸሎትን ስናደርግ በጌታ በኢየሱስ ስም ብለን እናደርጋለን እና ኢየሱስ ክርስቶስ ግን አጋንንትን በሚያወጣበት ሰዓት ላይ በሚገስጽበት ሰዓት ላይ በዚህ ስም ነው የማወጣው በጌታ በኢየሱስ እያለ እሱ አያስፈልገውም ማለት ነው። እሱ ሌላንም ሲያደርግ ባለቤቱ ስለሆነ እኛን ነው እንዲያደርጉ ያለን እንጂ እሱ እዛ ውስጥ አናስገባውም። እሱን አሁን እኮ በእግዚአብሔር ጣት አጋንንት አወጣ ተባለ። እሱ ማለት ምን ማለት ነው? በእግዚአብሔር ጣት በእግዚአብሔር ጣት ማለት እንግዲህ የወንጌል ቃል ፍቺውን ማወቅ ስትፈልግ አንዱ የምታደርገው ሌላ የተመሳሳይ ከዚህ ክፍል ጋር የሚመሳሰል ሀሳብ ያለበት ሌላ የወንጌል ክፍል ጋር መሄድ ነው። ምን ማለት እንደሆነ እዛ ላይ ታገኛለህ ትርጉሙ። ግን አሁን ያንተ ጥያቄ ምሳሌ የእግዚአብሔር ጣት ማለት የእግዚአብሔር መንፈስ ማለት ነው እልሃለሁ እኔ። ምክንያቱም የዚሁ ክፍል ማቴዎስ ላይ ሄደህ ስታገኘው እዛ ላይ ተተንትኖ ስለምታገኘው አሁን በቃል ሆነ በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት የተባልነው እኛ ነን አይደለም? ስለዚህ እኛ ነው በዛ የምትጠይቀው እንጂ ፈጣሪን ወይም አምላክን አትጠይቀውም እንደሱ እንዲያደርግ። እኛ ፍጡራን እንደዚህ እንድናደርግ ታዘናል፣ ያን ታደርጋለህ። እሱ ግን ፈጣሪም እንደሱ ማድረግ አለበት የሚል የታዘዘ ነገር የለም። አይ አሁን አይ ቲንክ ቦታውን ባላቀም እግዚአብሔር ሰይጣንን እግዚአብሔር ይገስጽህ የሚለው ቦታ አለ። ባለስተሳት የትንቢት መጽሐፍ ላይ ነው። አሁን ዲቴል ቦታውን እንትን አለለትም። ታላቁን ካህን ዛያን አሁን እኔ ነገሩ እንዲገባኝ ማለት ነው። ዝም ብለን እዛም ያንተ ፖይንት ምንድን ነው? ዝም ብለን እንደሱ ብዙ ነገር ነው ያለው መጽሐፍ ቅዱስ ላይ ብዙ ነገር መሄድ እንችላለን። አንተ ግን አሁን በቃል ቢሆን በስራ የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉት የሚለው ነገር ላይ አንተ በሱ በቃል ቢሆን በስራ የሚደረገውን ሁሉ በኢየሱስ ስም እያደረግክን ያለው አንተ። አዎ። ስለዚህ አጋንንትም በሌላም ልዩ ልዩ ታምራቶችንም እንዲደረግልህ ስትፈልግ በኢየሱስ ስም እያደረግክን ያለው። አዎ። ጥምቀትስ በማን ስም ነው የተጠመቀው? በኢየሱስ ስም። ኦኬ። ስለዚህ በኢየሱስ ስም ተጠምቀሃል። በኢየሱስ ስም የተጠመቀው በኢየሱስ ስም ስትጠመቅ አሁን በሌላ ብዙ ሌሎች ሰዎች የሚጠመቁባቸው መንገዶች አሏቸው። አንተ በኢየሱስ ስም ስትጠመቅ ምን እንዲከናወንልህ ነው በኢየሱስ ስም የተጠመቀው? መዳን፣ የነፍስ መዳን። በኢየሱስ ስም ስትጠመቅ የነፍስ መዳን እንደምታገኝ ማረጋገጫ ያገኘው በየትኛው ጥቅስ ነው? አይ ብዙ ቦታ ጥቅስ አለ። ለምሳሌ አንዱን ነገር ኒቆዲሞስንም ብዙ ቦታ ላይ አለ። አንድ ንገረኝ። እኔ አሁን የማምንበት ነገር ምንድን ነው? ሰው ከውሃና ከመንፈስ ካልተወለደ በቀር
የእግዚአብሔር መንግስት ምን አልከኝ? አንድ ነገር በኢየሱስም ስትጠመቅ መዳን እንዳገኘ የሚገልጸው ጥቅስ የት ቦታ ነው ያገኘው? ሐዋርያት ሥራ 2:38። ኦኬ ጥሩ። ስለዚህ አጥማቂ ነበረ ወይስ ራስህን የተጠመቀው? እኔ ዶክትሪን ሰምቼ ነው። ዶክትሪን ወንጌል ተመስክሮልኝ በፊትም አነብ ነበረ። አንተንም ትምህርት አጥማቂ ነበረ ወይስ ራስህን ነው ያጠመቅከው ነው ያልኩህ? ወይ አይ ተሰብኮልኝ አምኜ ሄጄ ተጠመቅኩኝ። የሚያጠምቅ ሰው ነበር ማለት ነው? አዎ። የት ነው የሄድከው? በኢየሱስም የሚያጠምቁ የት አገኘው? ሐዋርያት ቸርች ኮንፈረንስ። እሺ። ስለዚህ ይህንን እድል ካገኘ በኋላ አሁን እዚህ ላይ ምንድን ነው የገጠመ ጥያቄ ታዲያ? እኔ አሁን ላይ ጥያቄ የፈጠረብኝ ነገር ምንድን ነው፣ ኢየሱስ ክርስቶስ ራሱ አጋንንትን በሚያወጣበት ሰዓት ላይ በማን ስም ነው የሚያወጣው የሚለውን ነገር ነበረ ጥያቄ ፈጥሮብኝ የነበረው። እሱን ደግሞ አሁን መልሰህልኛል። መልካም። እንደዚህ አሁን እኛን እንድናወጣ ሲያዝ ማቴዎስ፣ ማርቆስ ወንጌል ላይ ያመኑትም እነዚህ ምልክቶች ይከተላቸዋል አለ አይደል? ከዛ በስሜ አጋንንትን ያወጣሉ። ያመኑት ናቸው ያን ማድረግ ያለባቸው እንጂ እሱን አትጠይቀውም። እሱ የምታምነው ነው እንጂ የሚያምን አይደለም እሱ። ስለዚህ እሱ ሲፈልግ ሂድ ብሎም ሊያወጣው ይችላል። ሲፈልግ በፈለገው መንገድ በአፍ ውስጥ ትንፋስም ሊያስወጣው ይችላል። እኛ ግን ያመን ነው ግን እናንተ ያመኑ በስሜ አጋንንትን ያወጣሉ። ስለዚህ ለእኛ እንደዚህ እንድናወጣ ነው የተነገረን። በዛ መንገድ ማውጣት ነው። በዛ መሰረት ሐዋርያት ሥራ ምዕራፍ 16 ላይ አሁን ሐዋርያ ጳውሎስ በአገልግሎት ላይ አጋንንት ያደረበት ሰው ገጥሞት ነበር። ምንድን ያደረገው? በጌታ በኢየሱስ ስም ከእሷ እንድትወጣ አዝሃለሁ አለው። በዚያውም ሰዓት ወጣ ይላል። ስለዚህ በተነገረው መሰረት ነው ያደረገው ማለት ነው። አመሰግናለሁ። ምንድነው ትንሽ ግልጽ ስላልነበረ ነው እንትኑ ያው በቃል ሆነ በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለው ነገር ያልገባ አይነት ነው የመሰለኝ አቀራረቡ። ቴንኪው። በቃ ቤኬ አመሰግናለሁ። እሺ እንግዲህ በጌታ በኢየሱስ ስም መጠመቅ ዕድል ያገኘ ወንድማችን ነው ማለት ነው። ይህንን ዕድል ያላገኙ ሰዎችን ጥያቄ ለመመለስ ስለነበረ እያስገባሁት የነበረው ከነዛ መካከል ያልገባው ነገር ካለ ግልጽ ለማድረግ ነበር። ወንድማችን ሆኖ አግኝተነዋል። እንግዲህ እንኳን እግዚአብሔር ረዳ። እሺ ለአንድ ሰው ዕድል ልስጥና እንግዲህ ላብቃ ለዛሬ።